በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁና የተከበራችሁ የቅዳሴ ቤቱ የሥርዓተ ቅዳሴ ተማሪዎች እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እሺ እንግዲህ በዚህ ቪዲዮ የምንማረው የሆሳዕና ሥርዓተ ዑደት ላይ የሚባሉትን ይሆናል ማለት ነው። ምስባኮቹን እነግራችኋለሁ በመንገር ደረጃ፣ ምክንያቱም ከዚህ በፊት ፖስት ስላደረኩት ማለት ነው። ስለዚህ ገብታችሁ ማየት ትችላላችሁ። ግን በዚህ ቪዲዮ የምንማረው አቡን፣ ምልጣንና ምዕዋድ እንማራለን ማለት ነው። ስለዚህ ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ እስካሁን ትኖራላችሁ ብዬ አላስብም፣ ግን ካላችሁ ሰብስክራይብ አድርጉ። የደወል ምልክቷን መጫን አትርሱ። አሁን ወደ ትምህርታችን እንለፍ። የሆሳዕና ዑደት እንግዲህ የሚጀምረው ከቤተ መቅደስ ነው። ቡሩክ ዘይመጽእ በሚል ምስባክ ይጀምራል። ከዛ በኋላ ወንጌል ከተነበበ በኋላ አቡኑ ሃሌ ሃሌሉያ አርዮ ነፍኖቶ ወንሆር ቤቶ እስመ እምጽዮን ይወጽእ ሕግ ወቃለ እግዚአብሔር እምኢየሩሳሌም ንሳለማ ለመድኃኒትነ በትፍስሕት ተቀበልዋ ለታቦት እስመ ዋካየቲ ወብርሃን ምልጣን ንሳለማ ለመድኃኒትነ በትፍስሕት ተቀበልዋ ለታቦት እስመ ዋካየቲ ወብርሃን። ከቤተ መቅደስ ወደ ቅድስቱ ሲወጡ እንዳለ ህዝቡ እስመ ዋካየቲ ወብርሃን ዋካየቲ ወብርሃን ይላል። በምዕራብ በኩል ተፈሳይኮ ይሰበካል። ከዛ በኋላ በስድስት ሀሌታ አቡን ሃሌሉያ 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 ሰማያ አብርሃም ወይቤላ ዛቲ ዕለት ባለ እግዚአብሔር ንፍሑ ቀርነ በዕለተ ሰርክ በእምርት ዕለት በዓልነ ሶበ ተዘከርናሃ ለጽዮን ምልጣን ንፍሑ ቀርነ በዕለተ ሰርክ በእምርት ዕለት በዓልነ ሶበ ተዘከርናሃ ለጽዮን። ከምዕራብ ወደ ደቡብ ሲሄዱ ይህንን እያሉ ይሄዳሉ። ሶበ ተዘከርናሃ ለጽዮን ሶበ
በስተደቡብ ምስባክ እማፈ ደቂቅ አቡን በስድስት ሀሌታ መነሻ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ወትቤ ጽዮን አርኅውሊተ አናቅጸ ይባው ሕዝብ ብዙኃን ወያእትቱ እብነ እንፍኖት ለንጉሥ ለወልደ ዳዊት ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም። ምልጣን ያፈዛል። ወያእትቱ እብነ እንፍኖት ለንጉሥ ለወልደ ዳዊት ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም። ከደቡብ ወደ ምስራቅ ሲሄዱ ይብሉ ሆሳዕና በአርያም ይብሉ ሆሳዕና በአርያም። በምስራቅ በኩል ምስባክ እማፈ ደቂቅ አቡን በስድስት ሀሌታ መነሻ ተመሳሳይ ናቸው። በነገራችን ላይ ሃሌሉያ ሃሌሉያ ሃሌ ሃሌሉያ ሃሌ ሃሌሉያ ባረኮ ያዕቆብ ለይሁዳ ወልዶ ወይቤሎ ሃሎ ንጉሥ ዘይወፅእ እምኔከ ዘየሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም። ምልጣን ዘየሐጽብ ዘየሐጽብ ያፈዛል። በወይን ልብሶ ወበደመ አስካል ሰንዱኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም። ከምስራቅ ወደ ሰሜን ሲሄዱ ይብሉ ሆሳዕና በአርያም ይብሉ ሆሳዕና በአርያም። በስተ ሰሜን ተሴቦ ኢየሩሳሌም ምስባክ አቡን ሃሌ ሃሌሉያ ባኦ ውስተ ሀገር ወበዊአክሙ ትረክቡ እዋለ አድግ እሶረ ፍትህዎ ወአምጽእዎ ሌተ። ምልጣን
ህትዎ ወአምጽእዎ ሌተ ፍትዎ ወአምጽእዎ ሌተ። ከሰሜን ወደ ቅድስት ሲመለሱ ፍትዎ ወአምጽእዎ ሌተ ፍትዎ ወአምጽእዎ ሌተ። ከዚህ በኋላ እንግዲህ ካህናት ወደ ቤተ መቅደስ ይገባሉ። ሌሎቹ ሊቃውንት ደግሞ መሪና ተመሪ አቡን ይሄንን ይላሉ። ሃሌሉያ አልጺቆ ኢየሱስ ኢየሩሳሌም ርእያ ለሀገር ወይቤላ ሶበ ተአምሪ ጽዮን ነዋ ንጉሥኪ በጽሐ ብርሃንኪ ዮም ሰላምኪ። ምልጣን ወይቤላ ሶበ ተአምሪ ጽዮን ነዋ ንጉሥኪ በጽሐ ብርሃንኪ ዮም ሰላምኪ። ተፈስሒ በሕዝብኪ ዮም ሰላምኪ። ይታፈሩ ጸላእትኪ ዮም ሰላምኪ። ሰላምኪ ሰላምኪ ዮም ሰላምኪ። ከዚህ በኋላ እንግዲህ ካህናቱ ወደ ቅዳሴ ይሄዳሉ ማለት ነው። የቅዳሴውን ደግሞ ሰርቼላችኋለሁ ቪዲዮ ውስጥ ገብታችሁ መመልከት ትችላላችሁ። በዛውም ደግሞ ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አትርሱ። ላይክ ማድረግም በዛው አትዘንጉ። ሚዲያችንን ይህንን ቅዳሴ ቤት ቲዩብን መደገፍ የምትፈልጉ በተለያየ ነገር መደገፍ የምትፈልጉ በዚህ ስልክ ቁጥር መደወል ትችላላችሁ። እንዲሁም ደግሞ ቴሌግራም ላይ በዚህ ሊንክ ልታገኙኝ ትችላላችሁ። ስለ ሁሉም ነገር አምላክ ቅዱሳን ቅዱስ እግዚአብሔር የተመሰገነ ይሁን። እንግዲህ በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ ቀርባለሁ። እስከዛው ድረስ ግን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና አምልኮትና ውዳሴ ዛሬም ዘወትርም ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።